ሰኒና ጽናት በጣም አስጨንቋቸዋል። የምሩ መጥፋት በቃ በጣም ጥርጣሬ ውስጥ ገብተዋል። በጣም ጨንቋቸው እያወሩ ነው ኪችን ውስጥ። ከዛ ስራ መስራት እንኳን እንዳቃታት በምትነግራት ሰዓት ሰኒ በቃ እኔ እሰራለሁ ሂጂ አንቺ ትላታለች፣ ልታሳርፋት ስለፈለገች። ከዛ ጽናትም አልጋ ልታነጥፍ ወደ ኪራ ክፍል እንትና የምትተኛበት አለ አይደል ሀሴት፣ እዛ ክፍል ስትሄድ በሩ ቁልፍ ነው። ከመጀመሩ ነው ደግሞ ቆልፎ መሄድ የጀመረችው። እንዴት ነው አሁን አልጋ ማነጥፍላት ትላለች። ምሩ ውስጥ ሆና ለመንቀሳቀስ ብትሞክርም እጇ በደንብ ታስሯል። አፏን በፕላስተር በደንብ ስላጣበቀቻት ምንም ነገር ድምጽ ማውጣት አልቻለችም። ግን ግራ ገብቷታል በሩ መዘጋቱ። ከዛ ያን ምን አገባኝ ብላ ተመልሳ ወደ ኪችን ስትሄድ ሰኒም አንድ ሽንኩርት እንኳን ሳልከትፍ ትመጫለሽ እንዴ ስትላት፣ አይ በቃ እኔ ሰራዋለሁ ነይ ወይ አንቺ ጨው ትቀምሽልኛለሽ ስትላት፣ ዋናው እኮ ጨው መቅመስ ነው፣ በቃ ጨው ቀምሳለሁ። ጨው ከበዛበትና ካነሰው ነው እኮ ዋናው ነገር የወጥ ምናምን ትልና ተቀልድባታለች። ግን በጣም ተጨንቀዋል ቢቀልዱም ቢጫወቱ። ሀሴት ወደ ምሩ ክፍል ስትገባ ምሩ ድግምግም ብላለች። ከዛ ምን ሆንሽ ብላ ፕላስተሩን እንዳጮህ ልላጠልሽ ብላ ካፏ ላይ ፕላስተሩን ስታነሳላት በጣም ደክሟታል፣ መተንፈስ አቅቷታል ምሩ። ከዛ ምን ሆነሽ ነው ስትላት፣ እባክሽ መድኃኒቴን ስጪኝ ስትላት፣ ወይኔ እንዴት ረሳሁት እሱን ምናምን አለችና፣ ከዛ የት ነው መድኃኒት ስትላት፣ እዚህ አንድ ብቻ ነው ያለኝ እቤት ሄደሽ አምጪልኝ ትላታለች። ከዛ በቃ ምን ላድርግ እንዴት ነው ማመጣልሽ ምናምን ስትላት፣ ቁልፉ ከቲቪ ኋላ ነው ያለው እና ሄደሽ አምጪልኝ ትላታለች። ከዛ ባይሆን ከፋርማሲ ንገሪኝና ልግዛለች ስትላት፣ አይ ያለ ዶክተር ማዘዣ የሚሸጥ አይደለም፣ ስለዚህ እባክሽን ሄደሽ አምጪልኝ፣ እኔ ከዚህ በላይ መናገር በተንፈስ አቅቶኛል ትላታለች። ከዛ በቃ ይቅርታ አድርጊልኝ ምንም አማራጭ ስለሌለኝ ነው ትልና ወደ ቤቷ ልታመጣላት መድኃኒቱን ትሄዳለች። ኪራና ናሆም በጣም ተጨንቀዋል። በቃ ማረግ የሚችሉት ነገር ግራ ገብቷቸዋል። ከዛም ናሆም እባክህ ተወኝ ሄጄ ልጠጣበት ይለዋል። ምክንያቱም በሱ ምክንያት ምናምን ስለተናገራት እየተናዳ የጠፋችን የመሰለው። በዛ ላይ ደግሞ መድኃኒቷንም ልብሷንም ይዛ ለመውጣቷ የበለጠ ሁለቱንም በጣም አስጨንቋቸዋል። ከዛ ኪራም በእኔ ምክንያት እንደዚህ በመሆናችሁ በጣም አዝናለሁ ምናምን እያለው ነው። ምክንያቱም በሱ ምክንያት ነው ምሩንም ጽናትንም ሲናገራቸው የነበረው እና በቃ ጸጸት ላይ ነው ያለው በመናገሩ። ኪራም በሱ ምክንያት እንደዚህ መጣላታቸው ምናምን ነው የመሰላቸው እንጂ በጭራሽ ሀሴት እንዴት አደርጋለች ብሎ አንድም ሰው የጠረጠረ የለም እስካሁን ድረስ። እዛው ቤት ሆና በቃ የጠርጠር አለመቻላቸው ምናምን የሚገርም ነው። ምክንያቱም መድኃኒት ይዛ ትጠፋ ነበረ መውጣት እኮ ብትፈልግ። ይሄንን ማናቸውም መገናዘብ አልቻሉም፣ ስለተደናገጡ ይመስለኛል። ሀሴት በድፍረት እነ ናሆም ቤት ትሄዳለች። ከዛም ሶፋ ላይ ነው ሄዳ ቁጭ ያለችው ልክ ምንም ችግር እንደሌለበት ሰው። ከዛ አረ ተነስቼ ልፈልግ ብላ ወደ መኝታ ክፍል ገብታ በመፈለግ ላይ ያለች ናሆም በሩን ከፍቶ ይገባል። ከዛ ይደናገጣል። እንዴ ምሩ ጋር ቁልፍ አለ ወይስ ክፍት ጥዬው ሄጄ ነው? አይ ክፍት ጥዬው ነው የሚሆነው ብሎ ከዛ ይገባና ሶፋ ላይ ቁጭ ይላል። ሀሴትም አላየችው። መድኃኒቷን አግኝታ ስጨርስ ልክ ከመኝታ ቤቱ ልትወጣ ስትል ታየዋለች ናሆምን። ከዛ በቃ በጣም ትደነግጣለች። ወይኔ አምላኬ ዛሬም ብቻ አውጣኝ፣ እንደሰራሁት ስራ ይገባኛል፣ ግን ይሄንን ብቻ አውጣኝ ፈጣሪ ብላ በጣም በቃ ትደንግጣለች። እኔም ናሆም የሚወጣ አልመሰለኝም ነበርና ምን ትሆናለች እጅ ልጅ እያልኩ ነበረ። ቢሆን ደስ ይላል ነበር ናሆም አልወጣም ቢልና እሷም አንድ ክፍል ውስጥ እዛ ታፈና ልክ እሷ እንትናን እንዳረገቻት ምሩን እንዳረገቻት እዛ ክፍል ውስጥ ብትቀመጥ እውነት ደስ ይል ነበረ ድራማ። ግን በመሀል ኪሩቤል ይደውልለትና ከዛ ልጋብዘኝ ነው ምናምን ነገር እያለ አይ እባክህ እኔ ከቤት አልወጣም ሲለው ብቻ በምን እንዳሳመነው አይታወቅም እሺ ብሎ ይወጣል። በሚገርማችሁ ሁኔታ ግን ጽናት ልቧ ምንም እረፍ ሊልላት አልቻለም። አሁንም ተመልሳ ሀሴት ክፍል ጋር ስትሄድ በሩ እንደተቆለፈ ነው። በቃ እዛው ጋር ቆማለች። ትንሽ ድምጽ ብታሰማት ኖሮ ትደርስላት ነበር። ግን ያ በፕላስተር አፏን ስለታፈነች ምሩ ምንም ማድረግ አትችልም። ከዛ ቆማ በቃ ለምንድን ነው ግን የሚጨንቀኝ ምናምን ብላ ከራሷ ጋር እያወራች ባለ ሰዓት ሄኖክ ይደርሳል።
ከዛ ምንድነው ብቻሽን የምታወሪው ምናምን ስላት አይ ምንም ትለዋለች። ከዛ እስቲ ስለኔና ስላንቺ እናውራ ሲላት ምንድነው ስለኔና ስላንተ የሚወራ ምን ነገር አለን ትለውና ተናዳበት ስትሄድ ሄኖክም ቆይ እሰራልሻለሁ አንቺንማ አንድ ሰሞን ሀሴትም እንደዚህ አድርጓት ነበረ አለቀሽም እያለ ይዝብባታል ማለት ነው። ሄኖክ እነ ምሩ ክፍል ሲገባ ምሩ በጣም ድክምክም ብላለች። ከዛም አፏን ከፈተላት በኋላ ምን ሆነሽ ነው ምናምን ይላታል። ከዛ ውሃም ያጠጣታል አጠጣኝ ስትለው ማለት ነው። ከዛ በኋላ ግን በቃ ታሪኩን ሁሉ እየነገራት ነው ያለው። ሀሴት የመጀመሪያ ፍቅሩ እንደነበረች ከሷ አንድ አመት ሙሉ ፍቅር ይዞት ሲጠይቃት እምቢ ብላው ከዛ ደግሞ ከሌላው ሰው ጋር እንደነበረች ማታ ማታ ወክ ሲያደርጉም ያያቸው እንደነበር እና በጣም የሚሰማው ያዘን እንደነበር ከዛም የሆነ ቀን ከሱ ጋር ስትጣላ ከሄኑ ጋር ሆና መጠጥ ጠጥታ ስትሰክር ከንፈሯ ሲስማት ለጥሩ ነገር ብዬ ቪዲዮ የቀረጽኳትን ብቻ የሌላ ሰው ቪዲዮ አይታ ለአባቷ ተናግራ አባቷም እሱን ከትምህርት ቤት እንዳባረሩት እና ወደ ቤቱ ሲመለስ እናቱ በጣም እንዳዘነች በእሷ ምክንያት ትምህርቱንም ልጅነቱን እናቱን እንዳጣ ነው የሚሰማው። በሱ ጥፋት ሳይሆን በእሷ ነገር አባቷ ስላስደበደበውም በቃ ድጋሚ ሲያገኛት የበቀል ስሜት ተነስቶበት እንደዚህ እያደረገ እንዳለ ይነግራታል ማለት ነው። ከዛ እሷም ተው እንደዚህ አታድርግ በቃ ያለፈ ነገር ምናምን እያለች በዛ ውስጥ እንኳን ሆና ጥሩ ነገር እንዲሰራ ነው የምታደርገው። እኔ አሁን ከራሳችሁ ጉዳይ አውጡኝ ብቻ ከዚህ ያስወጡኝ ምናምን በምትለው ሰዓት ደግሞ ሄኖክም ምሩ አንቺ መልቀቅ አልችልም ምክንያቱም መስማት የሌለብሽን ነገር ሰምተሻል ብሎ ይላታል። ከዛም ደረጃውን ሲወርድ ሀሴትን ያገኛታል። ከዛ ሀሴትን በጣም ስታየው የበለጠ ትናደዳለች። ቀን ሙሉ እዚህ ቁጭ አድርገሽኝ ምናምን ነገር ሲላት እና ሰው አግተክ እኮ ነው ቀን ሙሉ ቁጭ ያልከው እዚህ ምናምን ስትለው ሰው ቢሰማ ጸጥ በይ ምናምን አላት። ከዛ እሷም ይስማ እንደውም ይስማና ሰው እረፍ ልበል እንደውም እዚህ ቤት አልገባም ብላ ልትገባ የነበረችው ተመልሳ ትወጣለች ጥላው። ሰኔ በቃ በችግሯ ሰዓትም በደስታዋም ሰዓትም አትለያት የጽኑ በጣም ምርጥ ጓደኛዋ ናት። ከዛም ቤት ስትገባ ቁጭ ብላለች። ጽናትም በቃ ለሀሴት እኔ ምሩ በጣም አስጨንቃኛለች ለሊት ሙሉ ስጠራኝ ነው ያደረችው መንፈሴ ሲጨነቅ ነው ያደርኩት በጣም ግራ ገብቶኛል እያለች ታወራታለች። ከዛ ሰኒ ካልሆነ ለቤተሰቦቿ ጋር ብንጠይቅስ ምናምን ስትል አዎ ካልሆነ ቤተሰቦቿ ጋር እናሳውቃለን ዛሬን እንያትና እዚህ የሚያክስቷ ልጆች ስላሉ ለእነሱም እንነግራለን ብሏል ኪራ ትላታለች። ሰኒ እነ የሀሴት ክፍል ጋር ስትደርስ በሩ ተቆልፏል። ግን የሆነ ነገር ትሰማለች። ከዛ ትጠራጠራለች። እዚህ ክፍል ሰው አለ ብላ ከራሷ ጋር በቃ እያወራች ጆሮዋን ወደዛ ጠጋ እያደረገች እየሰማች ባለ ሰዓት ኪራ ይመጣል። ከዛ ኪሩቤል ወይ እንኳን መጣክ እዚህ ክፍል የሆነ ሰው አለ ስትለው ምን ማለትሽ ነው ማን ይኖራል ሀሴት ትሆናለች ሲላት ኖ ሀሴት አይደለችም ድምጽ እየሰማው ነው ከአንድም 2-3 ምልክት ተሰጥቶኛል ባክን ክፈተው ስትለው ጽናት ትመጣለች። ከዛ ምን እየሰራችሁ ነው ምንድነው ምናምን ስትል እዚህ ክፍል የሆነ ሰው አለ ጽናት የሆነ ነገር እየተሰማኝ ነው እኔ እባክህን ክፈተው በእናት ኪሼ ካለው ስትለው ሀሴት እኮ በሩ እንዳይከፈትባት መሰለኝ የቆለፈችው ምንም ነገር አይኖርም እንሂድ ሲላቸው እባክህን ብላ ስትለምነው በቃ እሺ እንግዲህ ልክፈትልሽ ግን ምንም እንደሌለ ታያለሽ ብሎ ኪሩ በሩን ይከፍታል። ለሰኒ ብሎ እንጂ ምንም አይነት ነገር ይኖራል ብሎ አላመነም ነበረ። ከዛ በሩን ሲከፍተው ምሩ በቃ ዝልፍልፍ ብላ ደክሟት መተንፈስ እያቃታት ስለነበረ አልጋው ላይ ተኝታለች። ከዛ ሲገቡ በጣም ደነገጡ። ውሃን ቢያደርጉላት ምን ቢሉ መንቃት አልቻለችም። ከዛ እጇን ፈቷት። እጇን በጣም ታስሮ ነበረ። አፏን ፈቱላት። ውሃ ቢያስነካኳትም ምንም ልትሰማቸው አልቻለችም። ከዛ በቃ ሐኪም ቤት ይዘናት እንሂድ ብሎ ኪራ አቅፏት ይዟት ወደ ሆስፒታል መሄድ ጀመሩ። ሀሴት ከረፈደ ቢሆንም መጸጸት ጀምራለች። ብቻዋን ጎዳና ላይ እየሄደች ከዛ በቃ ያደረገችው ነገር በጣም ከፍቷታል። ማለት ማድረግ እንዳልነበረባት ታውቃለች። ግን ያው አባቷን ድጋሚ ላለማስከፋት ብላ ነገሮችን ለማስተካከል ብላ ያደረገችው ነገር ነው። በጣም ግን የሰራችው ስራ ልክ እንዳልሆነ ገብቷታል። በጣም አዝናለች በሰራችው ስራ። መንገድ ላይ ቁጭ አለች። ከዛ ከዚህ በኋላ በቃ መመኝ እያለች እየነገረች የነበረ ልብሴን ይዤ ነው መውጣት ያለብኝ እዛ ቤት መቆየት የለብኝም ብላ በጣም አዝናለች። እውነት ነው አንዳንዴ የሆነ ስህተታችንን ሰዎች እንዳያውቁብን ስንል ብቻ
በሌላ ስህተት እንሸፍናለን። ያ ልክ አይደለም። በቃ ስህተት ተሳስተናል አይደለም፣ ምንም አዲስ ነገር የለም ምድር ላይ። ስህተት ከተሳሳተን ወዲያውኑ መፍታት መቻል ያለብን፣ እዛው ላይ ተሳስቻለሁ ብሎ ማመን። መስማት ያለበትም ሰው ካለ እንዲሰማ ማድረግና ነገሮችን እዛ ጋር አስተካክሎ መቋጨት ይሻላል እንጂ አንዱን ስህተት ለመሸፈን አንድ ስህተት፣ ያንን ለመሸፈን ደግሞ ሌላ ስህተት። ገብቷቸዋል። አሁን እሷ ምሩ እንዳታቅባት ብላ እነ ኪራም ሁሉም እንዳያውቁባት ብላ የሄኖክን ነገር ስትደብቅ ምሩ ሰማች። ምሩ መስማቷን ደግሞ ሌላ ሰው እንዳይሰማ ስትል ምሩን አገተቻት። እሷን ማገቷ ደግሞ ስህተት ሰራች። መድኃኒቷን እንኳን በስርዓት እንድትሰጣት ማሰብ አልቻለችም እና በጣም ከባድ ነገር ነው የሰራችው። ከዛ ወደ ክፍሎም ስትገባ ምሩ የለችም። ከዛ በቃ ያደረገችው ነገር በጣም የጸጸታት ስለሆነ ደብዳቤ ትጽፋለች። በቃ ማለት ያው ስህተቷን ለመሸፈን ብላ ነገሮችን እንዳበላሸችና የይቅርታ መልእክት ያለውን ደብዳቤ መጻፍ ትጀምራለች። ሄኖክ ግን ምንም አይነት የጸጸት ስሜት አልተሰማውም። እንደው ነገሮችን ሸፋፍኖ ሀሴት ብቻዋን ያደረገችው እንዲመስል እንድታደርግለት ጭራሽ ይጠይቃታል። እሷ ምን አይነት አውሬ ነገን ትለዋለች። ምክንያቱም በምሩ እንደዛ መሆን ምንም አይነት የጸጸት ስሜት አልተሰማውም። እሱ ደግሞ ከሀሴት የባሰበት ነው። በጣም የሚገርም ልጅ ነው። ምንም አይነት የጸጸት ስሜት አልተሰማውም። በሱ ምክንያት እንደዚህ እየሆነ እንዳለም ምንም የተረዳውም አይመስለኝም። እንደው ኪራ ሲያገን ምን ይል ይሆን? የሄኖክንም ነገር ሲያቅ የሀሴትንም ነገር በዛ ላይ ደግሞ ጽናትም ለሱ ብላ ከሀሴት ጋር ልታገናኘው ፈልጋ እንደዚህ አይነት ነገርም እንዳደረገች ሲያቅ ምን ሊወስን እንደሚችል ማወቅ አይቻልም። እና በሚቀጥለው ክፍል ሁሉንም ነገር የምናየው ይሆናል። ምሩም ደህና እንደምትሆን ተስፋ እናደርጋለን። እስካሁን አብራችሁን ስለነበራችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ አበረታቱኝ። አብራችሁን ስለነበራችሁ እስካሁን በጣም አመሰግናለሁ። ባይ ባይ።